ዛሬ የምናስጎበኛቸው አፓርትማ ቤት እስካሁን ካሳየናቸው አፓርትማ ቤቶች ለየት የሚያደርገው ያለበት አካባቢ ለኢንቨስትመንት ለመኖሪያ ምቹ ስለሆነ ብቻ አይደለም። ይልቅ ዛሬ የምናስጎበኛቸው አፓርትማ ቤት እስካሁን ካሳየናችሁ ለየት የሚያደርገው ህይወትን ማሸነፍ ስትችሉ በህይወት ጉዟችሁ የምትፈልጉት ደረጃ ላይ መድረስ ስትችሉ ለራሳችሁ የምትሰጡት ውድ ስጦታ ነው። ዛሬ የምናሳያችሁ ቤት ብቻ አይደለም፣ ማዕረግ ነው፣ ስታተስ ነው። ዛሬ የምንገኘው ቦሌ ኤርናሞል አካባቢ ነው። ወደ ጉብኝታችን መልካም ጊዜ ይሁንላችሁ። Every time you come around me, I get weak. Oh yeah, oh yeah. Nobody ever made me feel this way. Oh, you kiss my lips and then you take my breath away. So I wanna know what turns you on. ዛሬ የምንገኘው መግቢያ ላይ እንዳልኳችሁ ቦሌ ሃርመኒ ሆቴል አካባቢ ነው። የዚህን አካባቢ ተፈላጊነት መጠኑን ለማየት እንዲረዳችሁ አካባቢ ላይ መታያቸው በጣም ቁጥራቸው በዛ ያሉ ህንጻዎች አሉ። እነዚህ ህንጻዎች በዋናነት የተገነቡት ከተማ ውስጥ በጣም ትልቅ ስም ባላቸው የሪል ስቴት አልሚዎች ነው። እነዚህ የሪል ስቴት አልሚዎች ግን እነዚህን ህንጻዎቻቸውን አፓርትማ ቤቶቻቸውን እዚህ አካባቢ የሚገነቧቸውን ለሽያጭ ገበያ ላይ አወጧቸውም። የሚጠቀሟቸው ከኪራይ የሚገኙ ገቢዎችን ለመሰብሰብ ነው። ይህ የሆነበት ምክንያት አካባቢ ላይ በጣም ከፍተኛ የሆነ የኪራይ ተፈላጊነት አለ። የምታገኟቸው የተከራይ አይነቶች አንድ ማህበረሰብ ወይም ደግሞ አንድ መልክ ያለው የማህበረሰብ ክፍል አይደለም። ስብጥሩ በጣም ብዙ ነው። ፕሮፌሽናሉን ታገኙታላችሁ፣ ዲፕሎማቱን ታገኙታላችሁ፣ የተለያዩ ኤምባሲዎች ውስጥ የሚሰሩ ኤክስፓቶችን ታገኛላችሁ። ኢትዮጵያ ውስጥ በንግድ ዓለሙ ላይ በጣም ስኬታማ የሆኑ ሰዎች እዚህ አካባቢ ላይ ኑሯቸውን ለመኖር ይመርጣሉ። በዛ ምክንያት ቤታችሁን በአጭር ጊዜ ውስጥ በጥሩ ዋጋ ለማከራየት እድሉን ይፈጥሩላቸው። ይህ ሰፈር የሚሰጣችሁ ጥቅም ይሄ ብቻ አይደለም። አብዛኞቹን የአዲስ አበባን ሰፈሮች ስትዋቸው ሀብት የመስራት አቅማቸው ከ6% እስከ 8% ነው። እዚህ ሰፈር ላይ ስትመጡ ሀብት የመስራት አቅሙ ወይም ደግሞ ሪተርን ኦፍ ኢንቨስትመንታችሁ ከ10% እስከ 12% ይደርሳል። ይሄ የሚነግራችሁ ሰፈሩ ከፍተኛ የሆነ የኢንቨስትመንት አቅም እንዳለው ነው። ለኑሮ ደግሞ በጣም ምቹ ነው። አሁን ጥያቄ የሚሆነው ሰፈሩ የነገን ገበያ ፍላጎት የማሟላት እድሉ በጣም ከፍተኛ ነው። ግን እዚህ አካባቢ ላይ የምትገዟቸው ቤቶች ይሄ ሰፈር የሰጣችሁን የሀብት የመስራት አቅም እናንተን ያቋድሷቸዋል ወይ ነው። ይህንን ለመመለስ የግዴታ አንድ ማየት ያለብን ነገር ህንፃው ለነዋሪው ምን አይነት አገልግሎት ይሰጣል የሚለውን መመልከት ይኖርብናል። ስለዚህ ወደ ውስጥ እንግባና አንድ በአንድ ህንፃው ለነዋሪው ምን አይነት አገልግሎቶችን እንደሚሰጥ ላሳያችሁ። ዛሬ የምናሳያቸው አፓርትመንት የሚገኝበት ህንፃ G+13 ሆኖ የተገነባ ነው። አንድ ቴራስ አለው። ቴራሱ ራሱን ችሎ የተለያዩ አገልግሎቶችን ይይዛል። ግራውንድ ላይ ስንመጣ አንድ 3 አገልግሎቶችን ይሰጠናል። ግራውንዱ የተወሰነው ቦታ የመኪና ማቆሚያዎች 10 የሆኑ መኪናዎችን እዚሁ ግራውንድ ላይ ማቆም እንችላለን። እያንዳንዱ መኪና ወይም ደግሞ ቤት አሳይን የሆነ የመኪና ማቆሚያዎች አሉት። ሌላው ግራውንድ ላይ የምናገኘው 24 ሰዓት አገልግሎት የሚሰጡ ጄኔሬተሮች አሉ። አንዳንድ ቦታዎች ላይ የጄኔሬተሩ አገልግሎት ኮመን የሆኑ የህንፃውን ፓርት ብቻ ነው መብራት እንዲያበራ የሚያደርገው። ይሄኛው ግን ሙሉ ህንፃውንም ወይም ደግሞ ቤቶቹንም አገልግሎት እንዲሰጥ ስለሚሆን ኑሯችሁን በጣም ቀላል ያደርግላችኋል። ሌላው በዚህ በኩል ስንመጣ የምናገኘው የተለያዩ የጽዳት እቃዎችን ማስቀመጫ ቦታዎች እዚህ በኩል እናገኛለን። በሌላ በኩል በታች በኩል ስንሄድ የህንፃ አስተዳደር ቢሮ አንድ ራሱም የሪል ስቴቱን ህንፃውን የገነቡት የሪል ስቴቱ ቢሮ እዚሁ ህንፃው ላይ ስለሚገኝ የተለያዩ አገልግሎቶችን የምታገኙ ችግሮች ቢፈጠሩ በቀላሉ ሜንቴናንስ የሚሰሩላችሁ ጥገናዎች የሚሰሩላችሁ ባለሙያዎችን እዚሁ ማግኘት ትችላላችሁ። ቤቱ ከዚህ በኋላ ያለው አገልግሎት የሚሰጠው በካርድ ነው። እንደምታዩት እያንዳንዱ ነዋሪ የራሱ የሆነ ካርድ አለው። ስለዚህ ሲገባ ካርዱን ተጠቅሞ ነው የሚገባው። ይሄ ማለት ማንኛውም ሰው ቤታችሁ ዘልቆ እንዳይገባ ያለ እናንተ እውቅና ማንም ሰው ወደ ህንፃው እንዳይገባ ይከላከልላቸዋል። ስለዚህ በተወሰነ መልኩ ሴኩሪቲውን ጠንካራ ያደርግላቸዋል። ልክ ታች ስትመጡ ሰፊ የሆነ ቀለል ያለ ኢንተራንስ ይኖረዋል። ኦኬ፣ እዚህ በኩል ቅድም ያልኳችሁ አንድ ቤዝመንት ፓርኪንግ አለው። በዚህ በኩል ሌላው ግራውንድ ላይ የምናገኘው የህንፃ አስተዳደር ኦፊሶች አሉ። ጽዳት የሚሰሩልን የተለያዩ ጥበቃዎች የሚሰሩልን ልጆች እዚሁ ራሳቸውን ልብሳቸውን የተለያዩ ሻወር ባዝሩም መጠቀም የሚችሉባቸው ኮመን የሆኑ የባዝሩም ቦታዎች አሉ። እያንዳንዱ ፍሎር ላይ ኦልሞስት ካሜራዎች ስላሉ ማንም ሰው እንደ ልቡ ዝም ብሎ ገብቶ ወጥቶ ያለ እውቅና መንቀሳቀስ የሚችልበት እድሉ የለም።
በፍሎር ሁለት ቤቶች ናቸው ያሉት። አንድ ሊፍት ነው ያለው። እቺ ናት ያለችን ሊፍት። ይሄ ሊፍቱ የሚጀምረው ከቤዝመንት ነው። ስለዚህ መኪናችሁን እዛም ታችን ማቆማችሁ ሊፍቱን ይዛችሁ ቤታችሁ ወደሚገኝበት ፍሎር መምጣት ትችላላችሁ። አፓርትመንቱን የገነባው የህንፃው ኦልሞስት ከተረከበ አሁን ወደ 6 ወር 7 ወር አካባቢ ቢሆነው ነው። አዲስ ህንፃ ነው። ስለዚህ የሜንቴናንስ ኮስቱ ይህንን ቤት ስገዙት በጣም ትንሽ ነው። ይህን ቤት ለማስተዳደር የምታወጡት ወጪ ለጊዜው በጣም አጭር ነው። የህንፃውም የሊዝ ጊዜው በጣም ረዥም ነው የሚሆነው ከዚህ በኋላ። አሁን ያለነው ቴራሱ ላይ ነው። ቅድም እንዳልኳችሁ አንድ G+13 ነው። ቴራሱ ላይ አንድ 3 አገልግሎቶችን እናገኛለን። የመጀመሪያው ይህንን የጂም ቦታዎች ነው። መሰረታዊ የሚባሉ ነገሮችን የያዘ ጂም ነው። ከስራ በኋላ ወይም ነው ስራም ከመሄዳችሁ በፊት ጠዋት መንቀሳቀስ አካላችሁን ማንቀሳቀስ ብትፈልጉ ሪፍሬሽ ማድረግ ብትፈልጉ እዚህ መታችሁ። ይሄ ኮመን ነው፣ ማንኛውም ነዋሪ እዚህ ላይ መጠቀም ይችላል። በሌላ በኩል የምታገኙት ይህንን የሳሙና ኤንድ የስፓ ኤሪያውን ነው። ሁሉ ነገር አገልግሎት መስጠት የጀመረ ነው። እያንዳንዱ ሰው በየትኛውም ሰዓት ቀጠሮ አስይዞ መጥቶ መጠቀም ይችላል። ምክንያቱም ኦልሞስት በፍሎር 2 ቤት ነው ያለው። ወደ 26 ሰው አካባቢ ስለሚኖር የፕሮግራም መጋጨቶች ወይም ደግሞ የሰው መሰባሰብ እንዳይኖር ለፕሮፐርቲ ማኔጅመንቱ በዚህ ሰዓት ቀጠሮ እያዝልኝ ተብሎ አሳውቆ መጥቶ እነዚህን ሳሙናውና ስቲሙን መጠቀም ይቻላል። ይሄ ስቲም ከመግባታችሁ ወይም ጂም ከገባችሁ በኋላ ሻወሮችን፣ ባዝሩሞችን መውሰድ የምትችሉበት ቦታ ነው። ከሞላ ጎደል አዲስ አበባ ውስጥ እንደዚህ አይነት አገልግሎት ያላቸውን ህንፃዎች የምታገኙበት እድል በጣም ውስን ነው። አንዱ ቤቱ ያለው አንዱ ትልቁ ኳሊቲ እዚህ አካባቢ ላይ ካሉት ተፈላጊ ከሆኑ ህንፃዎች መሀል አንዱ እንዲሆን ያደረገው እንደዚህ አይነት አገልግሎቶችን ማሟላቱ ነው። በዚህ በኩል ስንመጣ የምናገኛቸው አንድ ኮመን የሆነው ምክንያቱም እዚህ ቴራሱ ላይ 1-2 አገልግሎት አለ። ለምሳሌ በረንዳው አለ። በረንዳው የተለያዩ ፕሮግራሞች ቢኖሩባችሁ ይሄ መታየት አሳያችኋለሁ። ኪችን ነው፣ የጋራ ኪችኖች ናቸው። ድግሶች ሲኖሩባችሁ እዚህ ኩክ ማድረግ ትችላላችሁ፣ ምግባችሁን ማብሰል። ያለበዛ ደግሞ የበሰሉ ምግቦችንም እዚህ ይዛችሁ መታችሁ እንግዶቻችሁን ማስተናገድ ትችላላችሁ። ስለዚህ እዚህ ላይ በጣም ብዙ የሆኑ እንግዶች ስለሚመጡ ያኔ ባዝሩሞችን መጠቀም የሚፈልጉ ከሆነ እነዚህም ባዝሩሞች ለወንድም ለሴትም አገልግሎት መስጠት ይቻላል። ይሄ የዋናው ዓላማው የዚህ ቦታ ለስብሰባዎች ቢኖሩ የህንፃ አስተዳደር ስብሰባዎች፣ አዳዲስ ህጎች ሲመጡ በየ15 ቀኑ በየወሩ ሊሆን ይችላል፣ በየ3 ወሩ ነዋሪው መሰብሰብ ካለበት የተለያዩ የጋራ የሆኑ የምንሰባሰብባቸው ምክንያቶች ካሉ ይሄ የስብሰባ አዳራሹ ነው። ስለዚህ ከሞላ ጎደል የትም ቦታ ሳትሄዱ ራሳችሁ ፕሮግራም ማስያዝ የምትችሉበት ወይም ደግሞ መጠቀም የምትችሉበትን እድሉን ይፈጥርላቸዋል። ቴራሱ ከአንዳንድ ቁልፉን አላውቀውም፣ ግን ከአንዳንድ ነው የከፈትኩት። ይሄ በጣም ነፋሻማ ያለውን አየር ልነግራችሁ አልችልም። ልክ ቴራሱ ላይ ስትወጡ የሚነፍሰው አየር በጣም ከምነግራችሁ በላይ በጣም ነው ደስ የሚለው። እይታው በተወሰነ መልኩ እንድታዩት ላርክ። አሁን ያለነው አንድ በዚህ በኩል ሚሊኒየም አዳራሽ ነው፣ ወይም ደግሞ አምባሳደር ሆቴሉ የምታውቁት ከሆነ ፊት ለፊታችን አምባሳደር ሆቴል ነው። በዚህ በኩል የምናገኘው ወደ ቦሌ መድኃኔዓለም ወይም ደግሞ ኤርና ሞል በዚህ በኩል ነው ያለው። ስለዚህ ከዚህ ጋር ሆነን ሙሉ አዲስ አበባን ሙሉ ቦሌን ማየት የምችልበት እድሉ አለ። ይሄ ዋናው የዓለም ሲኒማ መንገድ ነው። ዋናው የአየር መንገድ ወይም ደግሞ ቦሌ ዋናው መንገድ የሚባለው ኦልሞስት ካለንበት የ500 ሜትር አካባቢ ርቀት ነው ያለው። ስለዚህ ለትራንስፖርት በጣም ቀላል ነው። አንዱ አካባቢ ላይ በጣም ከፍተኛ የሆነ የተከራይ ፍላጎት እንዲኖር የሚያደርገው ለአየር መንገዱ በጣም ቅርብ ነው። ሌላ ደግሞ መሀል ቦሌ ላይ በመገኘቱ ነው። ወክ ማድረግ ትችላላችሁ። አሁን የኮሪደር ልማቱ ሙሉ ለሙሉ አካባቢውን ቀይሮታል። ማታ ማታ አይ ቲንክ ቪዲዮ ላይ እናስገባላችኋለን። ያለው ድባብ የድሮ ቦሌ አይመስልም፣ ሙሉ ለሙሉ ተቀይረዋል። ስለዚህ ይሄ የቤታችሁን ዋጋ በጣም ከፍተኛ እንዲሆን ያደርገዋል። ስለዚህ ቴራሱ ይህንን ይመስላል። አይ ቲንክ ይሄ በደንብ ወንበሮችን ማስቀመጥ ከቻለ እስከ 40 ሰው አካባቢ መያዝ የሚችል ነው። እዚህ ጋር ስንመጣ የምናገኘው ስፔስ ኪችን ኮመን ኪችን ነው። እዚህ ላይ ሆናችሁ ምግባችሁን ማብሰል ትችላላችሁ፣ እንግዶቻችሁን ማስተናገድ ትችላላችሁ። የልጆቻችሁ ልደት ቢኖር ከቤተሰብ ጋር መጫወት የምትፈልጉ የሆነ ፕሮግራሞች ቢኖሩ የራሳችሁን
አሁን ላይ አይ ቲንክ ካተሪንግ በጣም የተለመደ ነው ያለው። ስለዚህ እዚሁ ላይ ብፌያችሁ ዘርግታችሁ መጠቀም የምትችሉበት ሁኔታ አለ። ይሄ ስቶር ነው። አንዳንድ ነገሮችን ማስቀመጥ የምትፈልጉ ከሆነ እንግዶቻችሁ ሲመጡ እዚህ ላይ የሚጠጡ ነገሮች፣ የተለያዩ ነገሮች እንዳይረበሹ እዛ ውስጥ መክተት ትችላላችሁ። ከሞላ ጎደል ቴራሱ ላይ የምናገኘው አገልግሎት ይህንን ይመስላል። ይሄ ነው የቤቱን አንዱ ትልቁን ኳሊቲ የሰራላችሁ። የቤቱን ኳሊቲ በጣም ከፍተኛ ያደረገው ይሄ ነው። አዲስ አበባ ውስጥ አዲስ የሪል ስቴት ኢራ እየመጣ ነው ያለው። ያንን ኢራ የሚያሟሉ ቤቶች መሀል አንዱ እንደዚህ አይነት አገልግሎት ያላቸው እንደዚህ አይነት እይታ ያላቸው አፓርታማ ቤቶች በብዙ ኢንቨስት ለማድረግ ቤቶችን የሚገዙ ሰዎች ተመራጭ እየሆኑ ነው ያሉት። ስለዚህ እነዚህን ቤቶች ብትገዟቸው የነገን የገበያውን ፍላጎት ማሟላት ይችላሉ። በሌላ በኩል ደግሞ እናንተም ኑሯችሁን እዚህ ላይ ብታደርጉ በጣም ቀላል ምቹ ያደርግላችኋል ኑሯችሁን። ስለዚህ ቤቱ ምን ይመስላል የሚለውን በተወሰነ መልኩ ላሳያችሁ። የኮመን ኤሪያውን ካሳየን አሁን ነው የሚቆልፉት። ኦልራይት ስለዚህ እንውረድና ቤቱ የሚገኘው 11ኛ ላይ ነው። ምን ይመስላል የሚለውን ላሳያችሁ። አይ ቲንክ አፓርትመንቱን ይሄንን ሪል ስቴት የገነባው አፍሮስዊድን ይባላል። ኢትዮጵያ ውስጥ ስትመጡ በኢትዮጵያ የሌክዠሪ ስታንዳርድ በጣም ከፍተኛ የሆነ የሪል ስቴቱን የሌክዠሪ የምንለውን ዲፊኒሽን ዲፋይን ካደረጉ ሪል ስቴቶች መሀል ቅድሚያውን የሚወስደው አንዱ አፍሮስዊድን ነው። ኢትዮጵያ ውስጥ መታችሁ ጥሩ ፊኒሽንግ ያላቸው ጥሩ አገልግሎት ያላቸው አፓርትመንቶችን መግዛት የምትፈልጉ ከሆነ አይ ቲንክ መግዛት የምትፈልጉ ከሆነ ልታያቸው ከሚገቡ ልትጎበኟቸው ከሚገቡ ሪል ስቴቶች መሀል አንዱ አፍሮስዊድን ነው። እዚህ የምናሳያቸው አፓርትመንት 189 ካሬ ላይ ያረፈ ባለ 3 መኝታ የሜትሩም የአጋዥ ክፍል ያለው ለሁለት አገልግሎት መዋል የሚችል ሁለት አይነት አገልግሎት መስጠት የሚችል ማዕድ ቤት ያለው ነው። ስለዚህ ምናምን በፍሎር ሁለት ቤት ነው ያለው። ምናልባት እዚህ በረንዳው ላይ እንድታዩት ፈልገው እሱን ሳላሳያችሁ በፍሎር ሁለት ቤቶች ናቸው ያሉት። እዚህ ጋር ስንወርድ አንድ ደረጃ መጠቀም የምትፈልጉ ከሆነ ደረጃ መጠቀም ትችላላችሁ። ታች ምናልባት የሚታያችሁ ከሆነ እሳት አደጋዎች የሚነሱ ከሆነ ምናልባት ይሄ ሆዝ አለላችሁ። በሌላ በኩል ደግሞ የአደጋ ጊዜ መውረጃ እዚህ ጋር ታገኛላችሁ። ይሄ የአደጋ ጊዜ መውረጃው። ስለዚህ የተለያዩ አደጋዎች ቢፈጠሩ አይበለውና በቀላሉ ከዛ አደጋ መሸሽ የምትችሉበት ወይም መከላከል የምትችሉበት እዚህ ጋር የእሳት ማጥፊያ አለ። ደረጃው አንዱ ያለውን ብርሃን እንዳያጣ በናቹራል የሆነ እይታውን እንዲያይ ሰፊ የሆነ ብርሃን ስላለው ብዙም የመከለል እንትን የለውም። ግልባጭ ያለው ያቺ ከኢርና ሞል የምትመጣዋ ዋናውን የቦሌን መንገድ የምታገኘው መንገድ ናት ያለችው። ስለዚህ በደንብ ብርሃን ቤቱ እንዲያገኝ ከቤቱም አልፎ ደግሞ እነዚህ ኮመን የሆኑ ቦታዎች እንዲያገኙ እድሉን ይሰጣቸዋል። ያሏቸው ታስቦ ነው የተሰሩት። ስለዚህ ይህንን ይመስላል። 189 ካሬ ላይ ያረፈ ባለ 3 መኝታ ቤት ነው። እንግዲህ እኔ ሁል ጊዜ እንደምለው አንዱ የቤት ትልቁ ኳሊቲ ባልከኒ። ስለዚህ እዚህ ባልከኒ ላይ ሆናችሁ የምታዩት እይታ ልነግራችሁ አልችልም። ኢርና ሞል ኦልሞስት እዚህ ሆናችሁ ታያላችሁ። ቤተክርስቲያን መሳለም የምትፈልጉ ከሆነ ታያላችሁ። በቅርባችሁ ብዙ ነገሮች አሉ። ኦልሞስት ተሻግረን መስጊዶች ታገኛላችሁ። በዚህ በኩል ኦልሞስት ዋናው የአዲስ አበባ ዋናው የአየር መንገዱ መንገድ ነው። እይታችሁ ላይ ተገንብቶ ያለቀ ሰፈር ስለሆነ ምንም አይነት የሚከልላችሁ ነገር የለም። በቅርባችሁ ማታገኙት ነገር የለም። ጂሞች ታገኛላችሁ። ወጣ ብላችሁ የምትገቡ ከሆነ እያንዳንዱን ነገር ለኑሯችሁ ምቹ ሊያደርግላችሁ የሚገቡ ነገር ያው ስለ ቦሌ ስለሆነ እያወራን ያለ ነው። መሰረታዊ የምትሏቸውን ከመሰረታዊነትም አልፎ ህይወታችሁን ሌክዠሪ ስታትስ ልሰጧቸው የምትፈልጓቸውን ነገሮች ሁሉ እዚህ ሰፈር ላይ ታገኛላችሁ። ከጂም ከካፌ የትኛውን ቦታ ላይ ኤክስፔሪንስ ልታደርጓቸው የምትችሏቸው ነገሮች እዚህ አካባቢ ላይ በቀላሉ የምታገኙት ነው። ስለዚህ ኑሯችሁን በጣም ቀላል ያደርግላቸዋል። ኑሮውን እዚህ ላይ መመስረት ሲፈልጉ። ሌላው እንግዲህ ጥሩ አንዱ ጎኑ ምንድነው? ይሄ የኪችኑ አቀማመጥ ነው። ሊቪንግ ሩሙ እንዳያችሁት ሊቪንግ ዳይኒንግ ሩሙንም በደንብ መስራት የሚችል ስፔስ ነው ያለው። ይሄ ደግሞ እንደምታዩት በጣም ደበቅ ያለ ክሎዝ ማድረግ የምትፈልጉ ከሆነ ክሎዝ ሊሆን የሚችል ኦፕን በደንብ ኦፕን ኪችን ነው የምትሉትም አይደለም። በደንብ ደበቅ ያለ ነው። ጠረኑ በጣም ቤቱን የማወድ እድሉም የቀነሰ ነው። ሌላው ይሄ ሜካኒካል ኤር ሰከር አላቸው።
ከሞላ ጎደል ቤቱ የተሰራው እንደዚህ ኢትዮጵያ ውስጥ በሚገኙ ማቴሪያሎች ሳይሆን ታስቦበት ከውጭ በሚመጡ ማቴሪያሎች ነው። ራሱ ቤቱ ይናገራል ታውቃለህ። ስለዚህ ቤቶቻችን ይሄ ኪችኑ ነው፣ ይሄ ማስተር ቤድሩማችን ነው። እዚህ በጣም ብርሃን በደንብ ነው የምታገኙት። አሁን እንግዲህ እያወራን ያለ ነው እንትን የላቸውም ቤቱ መብራት ሳናበራ ነው። እዚህ ልክ ብርሃን አለው ቤቱ። ማስተር ቤድሩም ላይ የምታገኙት መስታወት በጣም ሰፊ ስለሆነ በደንብ አካባቢውን ማየት የምትችሉበት ሁኔታ አለ። በደንብ ብርሃን ይገባል። ብርሃን የመሸፈን እድሉ በጣም 0% ነው። ምክንያቱም ፊት ለፊታችሁ ላይ ምን አለ ወደ 15 ሜትር እስከ 10 ሜትር አካባቢ የሚጠጋ መንገድ አለው። ይሄ የማስተር ቤድሩሙ ባዝሩም ነው። ሁሉም ነገር አገልግሎት መስጠት የጀመረ ነው። ምንም የሚቀረው ነገር የለም። ለማከራየት ወይም ደግሞ ቤቱን ራሳችሁን መኖር የምትፈልጉ ከሆነ ኦልሬዲ ቤቱ ኦልሞስት ቢልድ ይሆናል። ወደ ራሳችሁ ቴስት መቀየር፣ ከለር መቀየር፣ ፈርኒቸሩን ማስገባት ነው የሚቀረው። ሴንትራል የሆነ የውሃ ማሞቃ ነው ያለው። ስለዚህ ኦልሬዲ የሚያስፈልጓቸው ነገሮች ሁሉ ተሟልተውለታል። እዚህ ጋር አነስተኛ ስቶር ማድረግ የምትችሉባቸው ለምሳሌ ልክ ስትገቡ በቀላሉ ልታገኟቸው የምትፈልጓቸው ነገሮች ካሉ እነዚህ ነገሮች ካሉ ወዲያው ማግኘት የምትችሉባቸው ናቸው። እዚህ ሌላው አንዱ ቅድም ያልኳችሁ በሩ ላይ ያለው በሩ ላይ ታች ቅድም በሩ ስንከፍተው ወደ ዋናው ወደ ህንፃው ስንገባ ካርድ ተጠቅማችሁ ነው። ስለዚህ ኢንተርኮም አለው ታች ማንኛውም ሰው ዝም ብሎ እንዳይገባ የእናንተን ፍቃድ እንዲያገኝ ጥበቃው ከእናንተ ጋር ኮሙኒኬት ያደርጋል። ስለዚህ የሚመጣው ወደ እናንተ የሚመጣው ሰው ማንነቱ ታውቆ ነው የሚመጣው ማለት ነው። ይሄ ሁለተኛው መኝታ ቤታችን ደሴም ቤቱ እንደምታዩት ነው። በጣም ኦልሞስት አሁን ቪዲዮ እየቀረጽን ያለ ነው ወደ 10 ሰዓት ወደ 10 ሰዓት ተኩል አካባቢ ነው። ስለዚህ በዚህ ሰዓትም ቤቱ በደንብ ብርሃን አለው። ይሄ ሶስተኛው መኝታ ቤታችን ነው። በደንብ አልጋችሁን በዚህ ልክ ብታስቀምጡት በደንብ ስፔሶች ያሏቸው ሜትር ከ20 አልጋ ራሱን ጨምሮ ስፔሶች ይኖሯቸዋል። ቁምሳጥን ኦልሞስት የተገጠመላቸው ስለሆነ በደንብ ለመንቀሳቀስ ምቾት ይሰጣቸዋል። ይህ እዚህ ጋር የምናገኘው ለሁለቱ መኝታ ቤትና ለእንግዶች የሚመጡብን ሳሎኑ ላይ ኮመን ባዝሩማችን ነው። ይሄ የተሟላ ነው። የኮመን ባዝሩም ስለሆነና ሁለቱ መኝታ ቤቶች የራሳቸው ባዝሩም ስለሌላቸው ሻወር አላቸው። ሻወር ባዝሩም አለ። ይሄ የአጋዥ ክፍል ነው። የአጋዥ ክፍል የራሷ ባዝሩም፣ እዚህ ጋር ደግሞ ራሷን እቃዎቿ የምታስቀምጥበት ቁም ሳጥን ተስተካ። በዚህ ልክ ሜትሩሙን ትኩረት ሰጥቶት የሚገነባ ሰውም አታገኙም። እውነት ለመናገር ብዙ ጊዜ ልክ ሜትሩሙ ጋር ስትመጡ ችላ ማለት ባህሪ ታዩበታላችሁ። ፊኒሽንጉ ላይ ሊሆን ይችላል የሆነ ነገሩ ላይ ችላ የመባል አይነት ባህሪ እንዳለው ተረዳላችሁ። ይሄኛው ግን እንደምታዩት በደንብ እሷ ታስቦ ቁምሳጥን አለው፣ የጫማ መደርደሪያዎች አሉት። ስለዚህ ይህንን ይመስላል የዛሬው ጉብኝታችን። ሊቪንግ ሩሙ እንደምታዩት ዳይኒንግ ሩሙን ሊቪንግ ሩሙን በደንብ መገንባት የሚያስችላችሁ ቅርጽ ያለው ብዙ የማይረብሽ። ስለዚህ የቤቱ ከሞላ ጎደል በጣም ጥሩ የምንለው አይነት ነው። ጥሩነቱ ዝም ብለን አይደለም የምንመዝነው። ለምሳሌ ብርሃኑን ዛሬ ብቻ አይደለም ነገም አታጡትም። የቤቱን አቀማመጥ ስታዩት የትኛውንም ፈርኒቸር ከየትኛውን ቦታ ገዝታችሁ ፈርኒሽ ለማድረግ በጣም ምቹ ነው። ቅርጽ የለውም። 4x4 ነው። ኦፕን ኪችኑ ላይ ስትመጡ ኪችኑ ኦፕን ብቻ የምትሉት አይደለም። ነገ ከነገ ወዲያ አይ እኔ ኦፕን ኪችኑን አልፈልገውም ክሎዝ ላድርገው ብትሉት ኦልሞስት እዚህ ጋር ግን ባለላችሁ በር መስራት ብቻ ነው የሚጠበቅባችሁ። ስለዚህ የትኛውም አይነት የማህበረሰብ ክፍል ይሄንን ቤት ኮንሲደር ሊያደርግ ይችላል። አንዳንድ ቤቶች ኦፕን ኪችኑ የሆኑና ኦፕን ኪችኑን ለመገንባት በጣም ስለሚያስቸግሩ ትኩረት የሚያደርገው ማን ላይ ነው? ኦፕን ኪችን ብቻ የሚፈልጉ የማህበረሰብ ክፍሎች ላይ ነው። ይሄኛው ግን ሁለቱንም የማህበረሰብ ክፍሎች ስለሚያገኝ የምታገኟቸው የደንበኞች አይነት ቁጥራቸው በጣም ሰፊ ነው የሚሆነው። እዚህ ጋር ስትመጡ ሌአውቱን እንደምታዩት በጣም ቀላል ምቹ የሆነ ሌአውት ነው ያለው። ልክ ከላይ ከመኝታ ቤት ስትመጡ የሚረብሽ ነገር የለውም። ሳሎን አልፋችሁ አይደለም የምትመጡት፣ ወዲያው ወደ መኝታ ቤቶቹ የምትመጡት በራሱን ችሎ ሌላ ኮሪደር አለው። ስለዚህ ከሌአውት አንጻርም ስናየው በጣም ቆንጆ የሚባል ነው። ስለዚህ አንድ ቤት ሊያሟላው ከሚገባቸው መስፈርቶች ወይም ልናያቸው ከሚገባቸው መስፈርቶች መሀል ብዙዎቹን ነገሮች በቀላሉ ማሟላት የቻለ ነው። ብርሃኑ የመሸፈን እድሉ ዝቅተኛ ነው። ይህንን ቤት እንግዲህ
ከዛሬ ጀምሮ ለገበያ አውጥተነዋል። በየትኛውም ሰዓት በየትኛውም ቀን ይህንን ቤት መጎብኘት መግዛት ትችላላችሁ። ተጨማሪ መረጃዎችን ማግኘት የምትፈልጉ ከሆነ ስልካችንን እናስቀምጥላችኋለን፣ ደውሉልን። ኮመንቶችንም ማድረግ የምትፈልጉ ከሆነ በኮመንትም ማውራት የምንችልባቸውን ነገሮች መፍጠር እንችላለን። ዲጂታል ካርታ ነው ለጊዜው የምንቀበላችሁ። ምን የሆነ ነው ካሽ የሆኑ አከፋፈሎችን ነው። ሌላ አከፋፈሎች የምትፈልጉ ከሆነ ባንክ ልንቀበላችሁ እንችላለን። ነገር ግን በተወሰነ መልኩ እስከ 50% አካባቢ ዳውን ፔመንቶችን የምንሰጠውን ከሆነ አይ ቲንክ እሱንም ኮንሲደር ልናደርገው እንችላለን። ስለዚህ የዛሬ ጉብኝታችን ይሄ ይመስላል። አንድ ነገር ይቀራል፣ እሱን ላሳያችሁ። ቤዝመንቱን እሱን አሳይተን እንለያያለን። አይ እንመጣለን። ኦልሞስት መምጣታችን ስለማይቀር አንዴ በሮቹ መዝጋት አለብን። ዝናብ እየዘነበ ስለሆነ እንዳያበላሻቸው አንዴ እነሱ መዝጋታችን አይቀርም። ስለዚህ ቤዝመንቱን እናሳያቸውና መምጣት እንችላለን። አሁን ቤቱ ገበያ ላይ ወጣው 11ኛ ፍሎር ላይ ነው። ስለዚህ ይህንን ቤት እንዳልኳችሁ ቅድም በየትኛውም ሰዓት ለመጎብኘት ቀጠሮ ሰጥታችሁን ልናሳያችሁ፣ ልናስጎበኛችሁ፣ ጥያቄዎቻችሁን ልንመልስ፣ ይህንን ቤት የራሳችሁ የእናንተ እንድታደርጉ የሚያስፈልጉ ነገሮችን ሁሉ ለማድረግ እኛ ዝግጁ ነው። የእናንተን ስልክ ብቻ ነው የምንጠብቀው። ቤዝመንቱን ላሳያችሁ፣ መኪናችሁን የት እንደምታቆሙ አካባቢ ላይ አሁን የአካባቢ የካሬ ዋጋ ኦልሞስት በአማካይ ከ185 እስከ 200 ሺህ ብር አካባቢ ይደርሳል። ይሄ አካባቢ ማለት ከኤርና ሞል እስከ ዓለም ሲኒማ ያለው ሰፈር። ስለዚህ አዲስ አበባ ውስጥ በጣም ውድ የካሬ ዋጋ ካላቸው ሰፈሮች፣ በጣም ከፍተኛ የሆነ ዲማንድ ካላቸው ሰፈሮች፣ ቅድም እንዳልኳችሁ ሀብት የመፍጠር አቅማቸው ሪተርን ኦፍ ኢንቨስትመንቱ ከፍተኛ ከሆኑ ሰፈሮች መሀል አንዱ ይሄ ነው። ብዙ ጊዜ ቤቶች ገበያ ላይ ከወጡም ምናልባት በጣም ከቆዩ ይባል አንድ ወር አካባቢ ነው ወዲያውኑ ከገበያ የሚወጡት። ይሄ ቤዝመንታችን ነው። ቤዝመንቱ ቅድም እንዳልኳችሁ አሳይን ነው። ታች ላይ 10 መኪናዎችን ያቆማል። እዚህ ታች ደግሞ 32 አካባቢ ነው ነዋሪ ያለው። ቢያንስ 23 መኪናዎችን እዚህ እያንዳንዱ ሰው አሳይን የሆነ መኪና ማቆም ይቻልበትን እድሉን እንፈጥርላቸዋለን። አሳይን ነው እያንዳንዱ ቦታ፣ ፈርስት ካም ፈርስት ሰርቭ አይደለም። እዚህ ኢንተርኮሞቹ እንትን ናቸው፣ ሴንትራል ናቸው። ዲሽ፣ ኢንተርኔት፣ ሁሉ ነገር ሴንትራል ነው። የከርሰ ምድሩ ውሃ አለ፣ እሱን ላሳያችሁ በዛ በኩል። እዚህ ጋር የምናገኘው ይሄ የውሃ ታንከሩን ነው። የውሃ ታንከሩ አይ ቲንክ ቁጥሩን ራሱ መጥራት በጣም ነው የሚከብደው። እንትን መስሎኛል ታውቃለህ፣ ከዛ ጋር ሳይቆ አጥር መስሎኝ ነው በዛ ይዞር። ይሄ የውሃ ታንከራችን ነው። ስለዚህ ውሃ እንደዚሁ በቀላሉ የሚቋረጥ አይደለም፣ 24 ሰዓት ነው። አብዛኛው ነዋሪው ዲፕሎማት የተከራየው ነው። የኪራይ አቅሙ ከ2000 እስከ 2500 ድረስ ይደርሳል የኪራይ አቅማቸው። ስለዚህ አብዛኛውን እዚህ ላይ እየኖረ ያለው ወይ ዲፕሎማቱ ነው ወይ ኤክስፓርቱ ነው ወይ ፕሮፌሽናል የምንለው ባለሙያ ነው። ስለዚህ ይህንን ይመስላል። እያንዳንዱ ቤት የራሱ የሆኑ ቆጣሪዎች አሉት። ይሄ ትራንስፎርመሩ ነው ከላይ ሲመጣ ያያችሁት። በጣም አየር ምክምክ የማለት ባህር የለውም። ቤዝመንትም ሆነን በደንብ ነው አየር ያለው፣ ሰርኩሌሽኑ ጥሩ ነው። ስለዚህ ይህንን ይመስላል ቤቱ በሞላ ጎደል። የምታነሱልን ጥያቄዎች ካለ የረሳናቸው ነገሮች ካሉ እንደዚሁ ተደዋውለን ልናወራ እንችላለን። መልካም ጊዜ ሆንላችሁ። አመሰግናለሁኝ። ቻው